Listening to our favorite song. When I saw you in that dress, looking so beautiful. የአርቲስት ፈናን ህድሩ የደመቀው ብራይዳል ሻወር። ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች እንደሁል ጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እንደምትጀምሩት ባለሙሉ ተስፋ ነን። ከሰሞኑ ሽምግልናዋን ያደረገችው አርቲስት ፈናን ህድሩ ዛሬ ደግሞ ዳግም በአማረና በደመቀ መንገድ የብራይዳል ሻወሯን ከጓደኞቿ ጋር ሰብሰብ ብላ አክብራለች። በዚህ ፕሮግራም ላይ ታዲያ ምንም የቀረ አርቲስት የለም እስከሚባል ድረስ በርከት ያሉ የሴት ጓደኞቿን አርቲስቶችና ተዋናያናን ሰብሰብ ብለው አክብረውላታል። በዚህ ፕሮግራም ላይ የታዘብናቸውን ነገሮች ወደ እናንተ እናቀርብላችኋለን። እስካሁን ድረስም ታዲያ ሙሽራው ይፋ አልተደረገም። ታዲያ በአንድ ቪዲዮ ላይ ሙሽራው ሊሆን ይችላል እየተባለም ፎቶዎች እየወጡ ይገኛሉ። እሱንና ሌሎች መረጃዎችንም በአንድ ላይ ይዘንላችሁ መጥተናል። ከቅርብ ጊዜ ወዲህ ታዲያ ሽምግልናና የብራይዳል ሻወር እየተባለ በርከት ያሉ ዝግጅቶች ይካሄዳሉ። በእነዚህ ዝግጅቶች ላይ ታዲያ እንደ ሁሉ ጊዜው ቀለል ያሉ ፕሮግራሞች መደረግ ቆመዋል። በርከት ያሉ ወጪዎች ይወጡባቸዋል። በተለያዩ ጊዜ የተለያዩ ለየት ያሉ ነገሮችንም ይካተትባቸዋል። ታዲያ በአርቲስት ፈናን ላይም ያየነው ይህንን ነው። ሽምግልናዋ እንዴት እንደሚያምር ሁላችንም በቪዲዮ ተጋብዘን አይተነዋል። በዚህ ፕሮግራም ላይ ሁሉም አርቲስቶች መጥተው አድምቀውላታል፣ ሰርግ እስኪመስለን ድረስ። አሁን ደግሞ ሰርጉ ሲመጣ እንዴት ከዚህ በላይ የደመቀ ሊሆን እንደሚችልም እየጠበቅን ነው። ታዲያ አሁን ላይ ደግሞ ለየት ባለና በአማረ መንገድ የፈረንጆቹን አዲስ ዓመትን በማስመልከት ይመስላል በጣም በሚያምር በቀይ በተንቆጠቆጠ መንገድ ብራይዳል ሻወር ሲሉ የሚጠሩትን አንዳንድ ሴቶች ሰብሰብ ብለው ሴት ጓደኞቻቸውን እንኳን ደስ አለሽ ትዳርሽ የተባረከ ይሁን ሲሉ የሚመራረቁበትን የሴቶች ብቻ የሆነው ፕሮግራም እንደዚህ አምሮ ደምቋል። አርቲስት ፈናን ህድሩ ሁላችንም እንደምናውቃት ቆንጆ ተዋናኝ ናት። በትወና ብቃቷም ብዙዎች የሚያደንቋት ናት። በቅርቡ እንኳን ዶሮ ማነቂያ የሚለውም ስራዋ ብዙዎቹ የወደዱላት ፊልሟ ነው። እሷ ምንም ባትቀባባና ባትለብስ እንኳ እንደዚሁ ያማረች ናት። ብዙ ወንዶች እንኳ በማግባቷ ለቅሶ ተቀምጠዋል። እንዴት አገባች ያለም ብዙ ነበር። በቲክቶክ እንኳ በርከት ያሉ የሚያስቁ ነገሮችን ከሽምግልናዋ በኋላ ተመልክተናል። አርቲስቷ ሁሉም የሚወዳት አይነት ልጅ ናት። ይህ የሆነውም ታዲያ ያላት የተቆጠበ ግንኙነትና በስራዋ ያላት ብቃትም እንዲሁ ከጓደኞቿ በተለይ ደግሞ ከቤተሰቦቿ ጋር ያላት አታችመንት ለየት ያለ ነው። በሽምግልና ፕሮግራሟ እንኳ በእናቷ ጋር የነበራትን ግንኙነት ይበልጥ የሚያጠነክር ሆኖ አይተነዋል። ከእናቷ ጋር ስትላቀስም እናቷ ጋር ያላት የጠበቀ ግንኙነት ከዚህ በፊትም ብዙዎች ሲናገሩላት የነበረው ነው። እናቷን እንደምትወድና በርከት ያሉ ኢንተርቪዎቿ ላይም ስለ እናቷ አውርታ እንደማጠግብ ሁላችንም የምናውቀው ነው። ታዲያ አርቲስቷ ዛሬ ላይ ከጓደኞቿ ጋር ሰብሰብ ብላ ያከበረችው የብራይዳል ሻወር ለየት ያለ ነበር። ሁሉም አርቲስቶች ፕሮግራሙን ይመጥናል ብለው ያሰቡትን አለባበስ ለብሰው እንደዚህ አምረው ተውበው በተለያዩ ሙዚቃዎችም ሲዝናኑ ነበር። በዚህ ፕሮግራም ላይ ከሚዜዎቿም ጨምሮ ብዙ አርቲስቶችም ተካተውበታል። ሰላም ተስፋዬ፣ ኑሃሚን እንዲሁም ደግሞ እፀ ህይወት ብቻ በጣም ብዙ አርቲስቶች በርከት ያሉ እንቅስቃሴዎች እያደረጉ ሙሽሪትን ሲያዝናኗትና ቀሪ ጊዜዋም የተባረከ እንዲሆንላት ሲመኙላት ቆይተዋል። በቅርባችሁ ያለ ጓደኛ ታዲያ እንደዚህ ለፕሮግራማችሁ ተጨንቆ በዚህ ልክ ያማረና የደመቀ ዲኮር አሰርቶ ፕሮግራማችሁ ደምቆ ማየት ደስ ይላል። ብዙ ጊዜ ብራይዳል ሻወር የሚዘጋጀው በሴቷ ጓደኞች በኩል ወይም ደግሞ በሚዜዎቿ አማካኝነት ነው። ይህን ሁሉ ፕሮግራም ታዲያ እነሱ በዚህ ልክ አዘጋጅተው እሷን ይመጥናል፣ ፕሮግራሟን ያደምቃል ብለው ያሰቡትን ነገር በማድረጋቸው ሊበረታታና ሊደነቁ ይገባል። ጓደኞቻችሁ ከናንተ በላይ ለናንተ ተጨንቀው እንደዚህ ያማረ ነገር አድርገው ለደስታችሁ ከጎናችሁ ሲቆሙ ማየትም ደስ ይላል። ብዙ ጊዜ አንዳንድ ሰዎች እንደዚህ በመልካም ጊዜ ጓደኞቻቸው ከጎናቸው ላይሆኑ ስለሚችሉ ዛሬ ላይ ታዲያ የፈናንን ባየን ጊዜ ሁሉም ጓደኞቿ በደስታዋ እንደዚህ ቆንጆ አድርገው ፕሮግራሟን አድምቀውላታል። ታዲያ ሁሉም ሰው አሁን ላይ ሰርጓ እንዴት ሊያምርና ሊደምቅ እንደሚችል እንዴት ሰፊ የሆነ ድግስ እየተዘጋጀ እንደሆነ በጉጉት እየጠበቁ ነው። እስካሁን ባየናቸው በሽምግልናና አሁን ደግሞ በብራይዳል ሻወር ያየናቸው ድግሶችና ዲኮሮች ለየት ያሉ ናቸው። ካለባበስ ጀምሮ አካባቢው የተዋበበት መንገድ ጓደኞቿ ለፕሮግራሙ የሰጡትን ትኩረት ባየን ጊዜ ሰርጓ ደግሞ በጣም የሰፋና ከዚህ በፊት ታይቶ የማይታወቅ እንደሚሆን ይገመታል።
ታዲያ ይህን ፕሮግራም ከኋላ ሆኖ የሚመራው ባለቤቷም ሊሆን እንደሚችል ይገመታል። ብዙ ጊዜ ባሎች በእንደዚህ አይነት ፕሮግራም ላይ ከፊት ለፊት መውጣት ስለማይችሉ ነገር ግን ከኋላ ሆነው ሁሉንም ድግስ እኔ ያለው በሚል ብዙ ወጪዎችን እየሸፈኑ ትልቅ የሚባል ድግሶች እንዲዘጋጁ ዋጋ የሚከፍሉ ጎበዝ ባሎች አሉ። ታዲያ የፋናን ባል እስካሁን ድረስ በአደባባይ ባይወጣም አንዳንዶች በእድሜ ገፋ ያለ ሊሆን ይችላል ሲሉ፣ አንዳንዶች ደግሞ የልጅነት ጓደኛዋ ነው ከዚህ በፊትም በኢንተርቪዎቿ ጠቀስ አድርገዋለች ቢሉንም እኛ ግን ካላየን አላመንምና እስካሁን ድረስ ሰርጓን በጉጉት ከሚጠብቁት መካከል ነን። ሆኖም ቀረም ግን ልጅቷ በጣም ቆንጆና የተባረከች እንደመሆኗ መልካም ትዳር እንዲገጥማት ሁላችንም ምኞታችን ነው። ሁላችሁም ታዲያ በኮመንት ስር እየገባችሁ የእንኳን ደስ አለሽ መልእክታችንን አስተላልፉላት። ልጅቷ እስካሁን ድረስ ምንም አይነት መጥፎ ነገር በአደባባይ ተወርቶባት አያውቅም። ስራዎቿ ቁጥብ ናቸው፣ ጓደኞቿም እንደዚሁ ውስን ናቸው። ብዙዎች ስለሷ ሲያወሩ ስለ ጥሩነቷና ስለ ስራዋ ብቃት እንዲሁም ከቤተሰቦቿ ጋር ስላላት ግንኙነት እንጂ መጥፎ ነገር ከአንደበታቸው ወጥቶ አያውቅም። ብዙ አርቲስቶች በሚበዙበት ቦታ ፈጽሞ እሷ አትታይም። ብዙ የኢንተርቪው ጋጋታዎችም ውስጥ አትገኝም። በርከት ያሉ ስራዎቿን ለህዝቡ ለማድረስ ደፋ ቀና ትላለች እንጂ ታዲያ ይህ ነገሯ ብዙ ሰው እንዲወዳትም ጭምር ሳይሆን ለራሷ ያላትን ከፍ ያለ ግምት በደንብ ያስቀመጠ ሆኖ አግኝተነዋል። የእሷን መጥፎ ነገር ሆነ አልባሌ ነገር ለመስማት ማንም ሰው አይችልም። ይህ የሆነው ሁሉ ነገሯ የተቆጠበና ቅድሚያ የምትሰጠው ለስሟና ለዛም ነው ሁሉም ሰው የፋናን አድራጊ ሆነው። በተለይ ደግሞ ወንዶቹ ብዙ ጊዜ አቃቂር ማውጣት አይሰለቻቸውም ነበር። ብዙ አርቲስቶች ላይ አንዳንዴ መልካቸው ቢያምርም እንደዚህ ናቸው እየተባለ የማይሆን ስምም ይሰጣቸው ነበር። ፋናን ላይ ግን እንዲህ አይነት ነገር የለም። ሁሉም ሰው በአንድ ላይ የሚወዳት አይነት ልጅ ናት። ሁሉም ሰው መውደዱን ብቻም ሳይሆን ወንዶቹም ሳይቀር አሁን ላይ በማግባቷ ቅር ቢሰኙም ስለሷ ውበትና ስላላት የተፈጥሮ ጸባይ ጭምር አድናቆትን ያስችራታል። ታዲያ ፋናን በተለያዩ ፊልሞቿ ብናቃትም ዛሬ ላይ ግን አንዳንድ ፊልሞች ላይ ጠፋ ብላብናለች። በእርግጥም አንዳንዴ የሰርግ ወከባና ድግስ በርከት ያሉ ጊዜያትን ስለሚወስድ እረፍት እየወሰደች ነው ብለን እናስባለን። ነገር ግን ብዙ አድናቂዎችሽ እስካሁን ድረስ በጉጉት ስለምንጠብቅሽ በተለያዩ ስራዎችሽ ዳግም እንደምትመጭልን ባለሙሉ ተስፋ ነን። ወጣት ናት። ብዙ ብሩህ የሆነ ሀሳቦችን ባይምሯ የያዘች ብዙ ወንዶችም መውደዳቸው ብቻም ሳይሆን ይገባታል ያሰኘን ናት። ሴቶቹም ሳይቀር ፋናን ያለችበትን ፊልም ለማየት የሚጓጉት ባላት መልክና ቁመናን ብቻም ሳይሆን በተፈጥሮ ለትወና የተሰጠች አይነት ልጅ በመሆኗ ነው። ቤተሰቧን አክባሪ፣ ሰው አክባሪ እንደመሆኗ ሁሉም ሰው ያከብራታል። ስትከበሩ ተከበራላችሁና ፋናን ይህንን ማሳያ ናት። ታዲያ ሁላችሁም ለፋናን መልካም ምኞታቸውን እየገለጽን አሁንም ለሰርግሽ ሁላችንም ጓግተን እንደምንጠብቅሽ እየነገርንሽ የተለያዩ ፕሮግራሞችሽንም እንዲህ እየደመቀ እያማረ አንቺም ደስ እየተሰኘሽ የሰርግ ጊዜሽን እንደጨርሺ ተስፋ እያደረገን ምኞታችንም በደንብ እንገልጽልሻለን። ፋናንን የሚወዳት ሁሉ ላይክ እያደረጋችሁ ቪዲዮውን ጨርሱ። ሰላም ቆዩ።